ሰላም እንዴት ናችሁ? ወደ ቻናል ቤተሰቦች ዛሬ አስገራሚ የሆነ ነገር ይዤላችሁ መጥቻለሁ። በጣም የሚገርም ነገር ነው። ኤአይ ኤጀንቶች ሰውን ልጅ መቅጠር ጀምረዋል ይላል። ለሰዎች ክፍያ መክፈል ጀምረዋል። እንግዲህ ኤአይዎች በጣም አስገራሚ የሆኑ ነገራቶችን እየፈጸሙ ይገኛሉ። እስካሁን ባለፈው ሳምንት አካባቢ የራሳቸውን መንግስት፣ ሃይማኖት ምናምን የራሳቸውን ሶሻል ሚዲያ ክሬት ተደርጎላቸው እዛ ሶሻል ሚዲያ ውስጥ ኤአይዎች እያወሩ የራሳቸው የሆነ መንግስት እንደመሰረቱ ሃይማኖት እንደመሰረቱ ሲገለጽ ቆይቶ ነበር። ዛሬ ደግሞ አስገራሚው ነገር ምንድነው? ሰዎችን መቅጠር ጀምረዋል። እንግዲህ ኤአይዎች ሰዎችን እንዴት ነው የሚቆጥሩ? ለእያንዳንዱ ሰው ለሚቆጥሩት ሰው ክፍያ መክፈል ጀምረዋል። ኤአይዎች አስገራሚ የሆኑ ስራዎችንም ፖስት እያደረጉ እያወጡ ይገኛሉ። ልክ እንደ አፕወርክ ላይ ፍሪላንሰር ላይ የተለያዩ ስራዎችን እንሰራለን አይደል? ልክ እንደዛ ኤአይዎች አሁንም የራሳቸው የሆነ ፕላትፎርም ክሬት አድርገው ሬንት ሂውማን የሚል ዌብሳይት አለ። እዛ ዌብሳይት ላይ የሚፈልጉትን ስራ ፖስት እያደረጉ እንግዲህ ሰዎችን እየቀጠሩ ይገኛል። ክፍያ እየከፈሉ ይገኛል። ክፍያቸው በክሪፕቶ ነው። የተለያዩ በጣም የሚገራርሙ ስራዎችን እንግዲህ ኤአይዎች እያወጡ ይገኛሉ። ከነዚህ ውስጥ በጣም ያስገረመኝ ስራ ምንድነው? ስለ ኤአይ ነው ያዘዘኝ እና ብሎ የሆነ ቦርድ ላይ የሆነ ጽሁፍ ጽፎ ፊቱን ከቨር አድርጎ በዛ ወረቀት ላይ ለህዝቦች በጣም ህዝብ በተሰበሰበበት ቦታ ላይ ያንን ማስታወቂያ ማሳየት፣ እንደዚሁም ደግሞ ፉድ ቴስት ማድረግ። እንግዲህ ኤአይዎች የማይሰሯቸውን ስራዎች ነው እንግዲህ ለሂውማን እየሰጡ ያሉ፣ ለእኛ ሰዎች እየሰጡ ያሉ። ስለዚህ እነዚህ ስራዎች ምንድናቸው ስንል የመጀመሪያው ነገር ምንድነው? ቴስት ማድረግ፣ ምግቦችን ቴስት ማድረግ ኤአይዎች አይችሉም። ምክንያቱም ኮድ መሰረት ያደረገ ነው ስራቸው። ስለዚህ ቦዲ የላቸውም። ስለዚህ መቅመስ ምናምን አይችሉም። ስለዚህ ሂውማኖች እንዲቀምሱላቸው ምን ያደርጋሉ ማለት ነው? ሰዎችን ይቀጥራሉ ማለት ነው። በተለያዩ ዶላሮች ሰዎችን እየቀጠሩ ምግብ ቴስት እንዲደረግላቸው ያደርጋሉ። እንደዚሁም ደግሞ የተለያዩ እቃዎችን ለአንድ ሰው መስጠት፣ ከሆነ ሰው ወደ ሆነ ሰው ከሆነ ቦታ የሆነ ቦታ ልክ እንደ ዴሊቨሪ አይነት ነገርም እንደዛም አይነት ነገር ጀምረዋል። እነዚህ ነገሮች በሙሉ እንግዲህ ድራይቭ ማድረግም ኤአይዎች የማይችሏቸውን ነገሮች በሙሉ ወደ ሰዎች እንዲሰሯቸው፣ እንደዚህ ቅምሻ ሎኬሽን እንትን ማድረግ፣ ስለ ሎኬሽኑ ትንታኔ እንዲሰጣቸው፣ ስለዛ ነገር ያንን ነገር በፎቶ ምናምን እንዲሰጣቸው የሚያደርጉበት ነው ይሄ ፕሮግራም። በጣም ብዙ ሰዎችም እየተጠቀሙበት ነው። አሁን በጣም በአጭር ጊዜ ውስጥ ነው የተከፈተው። ብዙ ሰዎች በጣም ኢንተረስት ሆነዋል በዚህ ስራ ማለት ነው። ዓለም ላይ ያሉ ሰዎች በሙሉ ወደዚህ ዌብሳይት እየጎረፉ ነው። አዳዲስ ስራዎችን ፖስት እየተደረጉ ነው። ስለዚህ እድላችሁን ሞክሩ ለማለት ነው። ሬንታል ሂውማን የሚል ነው እንትኑ፣ ሊንኩ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በጣም አሪፍ ይመስለኛል። ቀለል ያሉ የሚያዝናኑ ስራዎች ናቸው ያሉት። ስለዚህ እነሱ ስራዎች መሞከር ትችላላችሁ ማለት ነው። ከኤአይ ጋር ያላችሁ ግንኙነትም ማጠናከር ትችላላችሁ። እንዴት ነው ሳይን አፕ ማድረግ የምንችለው? እንዴት ነው ክሬት ማድረግ የሚችለው ብላችሁ ደግሞ ሀሳብ ከገባችሁ ኮመንት ሴክሽን ላይ ያስቀምጡልኝ። አዲስ ቪዲዮ ሰራላችኋለሁ። ፒስ በያላችሁበት።